نفاس እንደስቶ ቡዜ አብርሽ ነቃ ብላ እንዴ አብርሽ ተዛግቼ ላውራክ እየሞከርኩ ነው። አንተ ብቻ ነቃልኝ። አሁን ብቻ አንተ ራስህ ጠንከር በልና ደህና ሁንና እኔ ምን ማድረግ እንዳለብኝ እኔ ነኝ የማውቀው። አብርሽ እኔ ላንተ የፈለከውን ነገር ሆንልሃለሁ። እግዚአብሔርን ከዚህ በኋላ አላስጨንቅህም። ከዚህ በኋላ አላስጨንቅህም አብርሽ። እግዚአብሔርን አላስጨንቅህም። እሺ አንዴ ብቻ ነቃልኝ። አንዴ ብቻ ደህና ሁን አብርሃም። ወደ ድሮ ማንነትህ ትመለሳለህ። እሺ ደስተኛ መሆንህን ታሳየኛለህ። ሁሉም ነገር ይመለሳል። ሁሉም ነገር ደህና ትሆናለህ። አስጨነቃል እንዴ? ኧረ ዴቭ ምን ሆናችሁ ነው? በእናታችሁ አንዴ ብቻ ጠንከር በልና ንቃ። እንዴ እህት ወንድምህ ሁሉም ስላንተ እየተጨነቀ ነው ያለው። ይነቃል። መንቃቱ ታስፈልገናል። ከአብርሃም እጠብቅሃለሁ። እኔ በደንብ እጠብቅሃለሁ። አንዴ ብቻ ንቃልኝ። አንቺ ጥበቃ ያስፈልገው ምን ትቀባጣጣለች? አብርሽ ይነቃ ነው መሰለኝ። አብርሽ ቆይ አሁን አታጨናንቁ። አብርሽ እንግዲህ ነቃ። አብርሽ አብርሃም ወይኔ ደስ ሲል አብርሽ ተረጋጉ። ቆዩ አንዴ አብርሽ አየር እንቀበል። ተረጋጉ አንዴ ሲስተር ቶሎ በይ። ተመስገን ቶሎ በይ። አብርሽ ቃል የገባሁልህን አደርግልሃለሁ። እሺ ነቅቷል። ቶሎ በይ። ሲስተር ነቅቷል። አብርሽ ደህና ነህ? ሰላም ነው? ትችላለህ አይደል? ቆይ አሁን ነው የነቃሁት። አይ ችግር የለውም። በቃ ደህና ነህ አይደል? መቆም ይችላል እንዴ? አሁን ሲስተር ደህና ነው። ምንም አይልም። ደገፍ አድርጎ እስኪ መጀመሪያ እስኪ ብድግ በልና ትንሽ ችግር የለውም። ትንሽ ቁጭ በልና እዛ ዶክተር ጋር ይገባል። ደህና ነህ አይደል አብርሽ? ምን ይሰማሃል? እንዴት ነህ? ምን ይሰማሃል? ምን እየተሰማህ ነው? እያዞረ ነው? ራስን እያመመህ አይደለም አይደል? አሳርጉና ወደ ዶክተር ይዛችሁ ትገቡ። ሰላም ነው? ጋራንት ደህና ነህ? እንዴት ነህ? የመታህ ነገር አለ እንዴ? ስትወርቅ የመታህ ነገር አለ? የሚሰማህ ህመም አለ? ምንም የመታህ የለም። ደህና ነህ? አሁን ሰላም ነው? ምን የሚሰማ ስሜት ሳለ? ድካም አለ? ድካም አለ? የለም። ሰላም ነው ማለት ነው። ስለዚህ በቃ ዶክተር ጋር ትገባና ያለውን ነገር ትነግራታለህ። ስትወርቅ እንዴት እንደነበረ አዙሮ ነበረ ወይም ደግሞ እንዴት ነው የሚለውን ነገር ከእሷ ጋር ታወራትና አንዳንድ ምርመራዎችን ታደርጋለህ። እሺ አሁን ነው የሚገባው ወይስ ይቆያል? አንዳችሁ አታዙና ሰው አንድ ሰው ደገፍ አድርጋችሁ ይዛችሁ ትግቡ። ደህና ነገር መቆም ትችላለህ አይደል? በቃ አታሺ ወረቀለሽ እዚህ ዶክተር ጋር ይግባና ከዛ በኋላ እናወራለን። ቀጣዩ ደግሞ ማለት ነው። በጣም ነው የማመሰግነው። በጣም ሲስተርዬ እሺ ዴቭና ዴቭ ዶክተር ጋር ነው ተረጋጋ። ይረጋጋ ትንሽ እንዴት ነህ አብርሽ? አሁን እናንተ ተው በእናታችሁ። ቆይ አሁን አይደለም ተረጋጉ። ሰላም ስጡን በቃ። ይኸውልሽ ሩቲ ስሚ፣ አሁን ደህና ነሽ ይሻላል እንዳለሽ በደንብ ሙሉ ምርመራ ያድርግ። እሺ ያረጋጋ። ትንሽ ይረጋጋ ማለት ነው። እሺ ቡዜ አንቺ ይረጋጋ። ቡዜ ይረጋጋና እንገባለን ዶክተሩ ጋር። ችግር እኮ ሙሉ ምርመራ እንዲያደርግ ፈልጋለሁ። ስለዚህ ንግባር ቡዜ ተረጋግቷል። አሁን መግባት ትችላለሽ ዶክተሩ አይደል? ሲጀመር በዚሁ ሙሉ ምርመራ ነው ማድረግ ያለበት። ቡዜ ሙሉ ምርመራ ነው ማድረግ ያለበት። ተውት ትንሽ ቆይ፣ እረፍት ያድርግ ነው። ተውት ሩቲ ምንም አልሆነም። እረፍት ያድርግ። ምሳ በልቷል ግን አብርሽ የበላ ነው ማለት ጣት ነው የበላ ነው ዴቭ። እሺ እኔ ቁርስ በልታችኋል ስትወጡ? እራት በልቷል ማታ? እሺ ሲስተር
እኮ በዛው መታየት ያለበትም ቦታ ይታይ፣ ሙሉ ለሙሉ ይታይና በዛው ጥሩ ሕክምና እንዲያገኝ በዛ ጋር ደግፎና እኔ በዚህ ጋር ደግፎ ይመስላል። ችግር የለም ታደኛ ተው በቃ እያዞራ አይደለም ማለት እንግባ። ቆይ እሺ ሩታ ቆይ አንቺ ተረጋጊ በቃ ችግር የለውም። ና ተረጋጋሽ ነው ና ጉዜ ተው እኔ በዚህ ጋር ደግፎና እና ችግር የለውም። መቆም ትችላለህ። እጁን ልቀቁት። እሺ ወይ ረፍታ እስቲ ይረጋጋ ቢያንስ ራሱ ይቻል ቢያንስ ትንሽ እንኳን ይረጋጋ ይገባል። አታብሽ ደህና ነው አብረሽ እንዴ ነው ቢያንስ ትንሽ ይረጋጋ ይገባል። ድካም ነው እኮ ድካም ነው። One wish, Willow. Du hast nur einen Wunsch. Komm nicht zurück und beschwer dich. Beschweren sich die Leute darüber, weil es nicht funktioniert? አሁን መሳት ትችላለህ አብረሽ? በእንደዚህ አይነት ሁኔታ ላይ ያለ ሰው ነው ይዘን እንጣስ ትበል ከከከከከ ይዘን ቀለበት ማን ስራ ስራቱ አይጀምርም። ገና ሰላም የሆነው ልጅ የበጠበጥኩ አንተ ነህ። እኔ ምንም አላደረኩም። ገባሽ አይደል? በቃ ዝም በል። አሁን እስኪ ጋር መጨቃጨቅ አያስፈልግም። ልትደግመው ነው? ቅድም እንደዛ እንደሆነ ልትደግምለት ነው? አሁን ተውጣ። አሁን በእናንተ ጭቅጭቅ ምክንያት ታመመ። አሁንም ድጋሚ እንዲታመም ነው እንዴ? በቃ ተረጋጋ። አብረሽ መነሳት ትችላለህ? እስኪ እሺ ደግፈው። ደግፈው። ዳኒ ዶክተር ካሩንቲ አለው ምን ይችላል? ደህና ነህ አብርሃም? እያዞረህ አይደል? እሺ ችግር የለውም ሄርሜላ አለው። ሰላም የቱ ጋር ነው? ኢመርጀንሲ አሁን ምንድን ነው የሚሰማ ነገር? እስኪ አስረዳኝ ያለውን ነገር። እሺ ሰሞኑን ማለት ነው ከሆነ ጊዜ ጀምሮ በጣም እንደዚህ ጸጥ ማለት አብዝቷል። በፊት የነበሩትን ነገሮች አያስታውስም እና በቃ ብዙ ነገሮች ሰው ነው ጋይድ እያደረገ ያለው። ልክ እንደ ልጅ ጋይድ እየተደረገ ነው። ወደዚህ ወደዚህ በራሱ ፍላጎት ነበር ብዙ ነገሮች የሚያደርገው። ከጊዜ በኋላ ግን ሰው ባለው ነው የሚሆነው። በጣም ነው የሚፈዘው እና በጣም ይጨናነቃል። ዛሬ ላይ ራሱ የተፈጠረው ምንድን ነው? እኛ እየተከራከርን ባለንበት ሰዓት ላይ ድንገት የወደቀው እና ከሰሞኑ ያለው ነገር ነው እንደሆነ እኛም አልገባንም። ጭንቀት አለበት እንዴ? ከዚህ በፊት አልነበረበትም። ከሆነ ጊዜ በኋላ ነው እንደዚህ ያመጣው። በጣም በቅርብ ጊዜ ነው። እናንተ የምታውቁት ነገር አለ? ምናልባት እንደዚህ ይህን ነገር የሚያመጣ መንስኤ የሆነ ነገር? ያው የፋሚሊ ኬዞች አሉ። የቤተሰብ ኬዝ አለ። በፍቅር ነው መፈታትም ይችል አይደለም? መፈታት ይችላል፣ ግን የእሱ ውሳኔ ነው ሁሉም ነገሮች እና አሁን አይደለም ያለበት ሁኔታ የምንጠይቀውን ሁላ የሚመልሰው በቃ ያልሆነ ምላሽ በፊት ነው የነበረውን ነገር አይደለም እያደረገ ያለው እና አመጋገቡ ምናምን ኤቭሪቲንግ ተቀይሯል። የችግሩን መፍትሄ ማወቅ ሕክምና ላይ 50% ትሪት አደረግን ማለት ነው። ስለዚህ የችግሩ መፍትሄ ከሆነ ከዚህ በኋላ ያለውን ነገር ደግሞ ከእሱ ጋር እንነጋገራለን። እኛ እንውጣልሽ እሱ ጋር ማለት አብርሃም የሚሰማ ነገር ምንም ሳትደብቅ ነው ያልሽ። እሺ ሁላችንም ውጭ ነን። ውስጥ ያለውን ፊሊንግ እንዳደረጋት እሺ ሁላችንም ውጭ ነን። አብርሃም እሺ እንዴት ነህ? እስቲ ያለውን ነገር በግልጽ ንገረኝ።
ለሐኪምና ለነፍስ አባት ምንም የሚደበቅ ነገር የለም ይባላል። ያለውን ነገር ንገረኝ። ምንም ነገር የለም የምልህ አሁን አንተ ካልነገርከኝ ሕክምናውን ሙሉ ለሙሉ መስጠት አልችልም። በደንብ አድርጌ የምችለውን ያህል እንድረዳ አንተም ነገ ጠዋት የምትፈልገው ነገር ላይ ለመድረስ የምትፈልገው ነገር ለማድረግ የዛሬ ጤና ይወስነዋል እና እስቲ ያለው ነገር በግልጽ ንገረኝ። እንደ ሐኪም ሳይሆን እንደ እህት ነኝ። ትንሽ ጭንቅላቴ ነው የሚያዞረኝ ስጨናነቅ ምናምን ስትረስ ሲኖር እንደዛ ያደርገኛል። ከዛ ውጭ ደግሞ ደህና ነኝ። በቃ ደስተኛ ሆኜ እየኖርኩ ነበረ። ከሚስቴ ጋር ከልጄ ጋር ደስተኛ ሆኜ እየኖርኩ እና ትንሽ ቤተሰብ ላይ ግጭት ምናምን ሲፈጠር ነው ጭንቀት ውስጥ የገባሁት። ይሄ ጭንቀት ደግሞ እንግዲህ አንተ ካልቆምክ በኋላ ለማንም መድረስ አትችልም። መጀመሪያ ለራስህ ማወቅ አለብህ። ልክ ነኝ አይደል አብርሃም? አንድ ሰው በራሱ ካልቆመ ለሚስቱም ለልጆቹም መድረስ አይችልም። ያንተ ጤና ቅድሚያ ይሰጠዋል። ገባ አይደለ? ሁሉ ነገር ያልፋል። የማያልፍ ነገር የለም። ለሁሉም ነገር ደግሞ መፍትሄ አለው። መፍትሄ የሌለው የሞተ ብቻ ነው። አንተ ወጣት ነህ፣ ብዙ ቤተሰብ ታስተዳድራለህ። ይሄ ነገር ደግሞ መምጣት የለበትም። እሺ አብርሃም፣ ምንም አይነት ነገር ካለ ከኔ ጋር መመካከል እንችላለን። በጠረጴዛ ዙሪያ ሆናችሁ ያለውን ነገር ፍቱት። ብዙ ጊዜ በቤተሰብ ደግሞ ቅል የሚያመጣው ጣልቃ የሚገባ ሶስተኛ ወገን ነው አይደለም? ያንን ነገር አቮይድ ማድረግ ነው። እሺ አብርሃም፣ ያለውን ነገር እንቀጥላለን። የሚሰጡ መድኃኒቶች ይኖራሉ። በየጊዜው እየመጣ እየተከታተልክ የሚደረገው እናደርጋለን ማለት ነው። ቅድም ከልጁ ፊት ማውራት አልፈለኩ ነበርና አንዳንድ ነገር እያለች ነበር። ልጁ ሰላም ነው፣ ደህና ነው። አሁንም የመጣው ወደዚህ ትንሽ አዙሮት ነው እና እየተከራከርን ነበር። አዙሮት ነው እንጂ ጤነኛ ነው እና ይህንንም ግልጽ አድርገሽ እንድትነግሪኝ እፈልጋለሁ። አብዛኛው ሰው ይህን ነገር ይፈልገዋል፣ እሱ ደህና መሆኑ እና ደህንነቱን በደንብ እንድትነግሪኝ እፈልጋለሁ። ብዙ ሰዎች ብዙ ነገር እያሉ ስለሆነ የእሱን ደህንነት ማወቅ እንፈልጋለን እና እኛ ደህና እያሉን ብዙ ሰዎች እያመኑናለም እና አሁንም ይህ ግጭት የተነሳው በዚህ የመጣ ነው። አዎ በጣም ደህና ነው አብርሃም። ምንድን ነው የእረፍት ማጣት፣ የጭንቀት መብዛት ያመጣው ነገር ነው እንጂ አሁን ላይ ያለው ሁኔታ በጣም ጥሩ ሁኔታ ላይ ነው ያለው። ስለዚህ ምንም ነገር የለም ማለት ነው። ሰላም ነገር የለም፣ ሁሉ ነገር ሰላም ነው። አመሰግናለሁ። በመጣልኝ ላብራቶሪ እሱንም አይቼ ያለው ነገር ሁሉ ሰላም ነው። አመሰግናለሁ ዶክተር። እዚሁ እረፍት ያድርግ ወይስ መሄድ እንችላለን? አንድ 20 ደቂቃ እዚሁ እረፍት ያድርግና ከዛ በኋላ እኔ መጥቼ ዲስቻርጅ አለ እግዚአብሔር ይመስገን ጥሩ ሁኔታ ላይ ነው ያለው። ከእሱ ጋር መካከሉ ተመካክረናል። እኔ እና እሱ ለ1-5 ቀን እንቀጥላለን። እየጸል እየተገናኘን ከማን እኛ ምን አሰብን መሰለሽ? እህቷለች እና ውጪ ለትንሽ ጊዜ ከእህቱ ጋር ዞ መለን አሰብ ነበረ እና ከእሷ ጋር እንዲሁ ብታሪ አብርሃም እዚህ ጋር ይህ እኮ ሌላ ነገር ደግሞ የሚጠራው ደህና ነው እያለች ነው። ስለዚህ ደህና ማለት ደህና ሲሆናል እኮ እዚህ መጣ ዶክተር ደህና ነዋ። አሁን ላይ ምንም እንትን የሚል ነገር የለም። ግን አሁን የእናንተ መስማማት ያስፈልጋል እሱ ጤና። ስለዚህ አሁን የልጅ በጣም ውጥረት ውስጥ ያለ ስለሆነ የማይወጠርበትን ነገር ማድረግ፣ የማይጨነቅበትን ነገር ማድረግ። ትንሽ ይጨነቅ ያለው ከእሱ ጋርና ከቀድሞ ባለቤቱ ጋር እያለ ከእነሱ ጋር ሲሆን በጣም ስትረስ እየሆነ ያለውና እኛ አሁን ከእሱ ገለል ብሎ እህቱ ጋር ቢሆን ይሻላል። እንደዛ ነው እኛም የምንመክረው። እኔም በበኩሌ እንደዛ ነው የምንመክረው። ስለዚህ እሱ ምስሉ አስረችው ለባለቤቱ ስላለች ትምጣና ይቻላል። እንደዛ ቢሆን ይሻላል። በርታ በላባ
Täglich